ሰላም እንዴት ናችሁ? ዛሬ ደግሞ በሌላ እጅግ በጣም አስደናቂ በሆነ እውነተኛ ታሪክ መጥቻለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ነው። ለመኖር ስትሉ ለእናንተ የተፈቀደው የኦክሲጅን መጠን ለ20 ደቂቃ ብቻ ቢሆንና እናንተ ግን ለ60 ሰዓታት በጨለማ ውስጥ ብትቆዩ ምን ታደርጋላችሁ? ዛሬ የምነግራችሁ ታሪክ የፊልም ድርሰታ ሳይሆን በዓለማችን ላይ ከተከሰቱት እጅግ አስገራሚ እውነተኛ የህልውና ተጋድሎዎች አንዱን ነው። ታሪኩ የሚጀምረው በፈረንጆቹ 2012 በናይጄሪያ የባህር ዳርቻ ላይ ነው። ሃሪሰን ኦክቤ የተባለ ወጣት በአንድ ትልቅ መርከብ ላይ ምግብ አብሳይ ሆኖ ይሰራ ነበር። በአንድ እረፍት አልባ ሌሊት ባህሩ በኃይለኛው ማዕበል ተናውጦ መርከቧን ኃይለኛ ማዕበል መታት። መርከቧ ተገልብጣ በፍጥነት ወደ ባህሩ ግርጌ መስመጥ ጀመረች። ሁሉም ነገር በሰኮንዶች ውስጥ ነበር የሆነው። መርከቧ 30 ሜትር ያህል ወደ ባህሩ ጥልቀት ስትሰምጥ ሃሪሰን በጨለማ ውስጥ በድንጋጤ ይዋኝ ነበር። መውጫ መንገዶቹ በሙሉ በውሃ ተዘግተዋል። ነገር ግን በተአምር መርከቧ ውስጥ ባለች አንድ ትንሽዬ ሽንት ቤት ክፍል ውስጥ ገባ። ያቺ ክፍል ውስጥ ውሃው ሙሉ በሙሉ አልሞላም ነበር። ከላይ ጥቂት የአየር ማስገቢያ ተፈጥሮ ነበር። ሃሪሰን እዚያች ጠባብና ጨለማ በሆነች ክፍል ውስጥ በቅዝቃዜ እየተንቀጠቀጠ ተቀመጠ። ውሃው እስከ ደረቱ ደርሷል። ዙሪያው በረዶ የሚያስንቅ ቅዝቃዜ ነበር። በዚያ ላይ ደግሞ የባህር ውስጥ ፍጥረታት በዙሪያው ሲንቀሳቀሱ ይሰማዋል። በዚያች ጠባብ ሽንት ቤት አየር ውስጥ ያለው ኦክሲጅን እያለቀ ካርቦን ዳይኦክሳይድ እየበዛ መጣ። በተራሱ ስሌት ሃሪሰን በዚያ ቦታ ጥቂት ሰዓታት ብቻ ነበር መቆየት የሚችለው። ሃሪሰን ግን ተስፋ አልቆረጠም። በልቡ መጸለይና ማሰብ ጀመረ። ሰዓታት ወደ ቀናት ተቀየሩ። አንድ ቀን፣ 2 ቀን፣ በትክክል 60 ሰዓታት። ታምናላችሁ? በዛ ላይ ጨለማ፣ በዛ ላይ ቅዝቃዜ። ከ2 ቀን ተኩል በላይ በዚያ ጨለማ ውስጥ ቆየ። ከ3 ቀናት በኋላ የሟቾችን አስክሬን ለማውጣት የመጡ ዋናተኞች ወደ ሰመጠችው መርከብ መጡ። አንደኛው ዋናተኛ በጨለማ ውስጥ በካሜራ እየተመራ ሳለ በድገት አንድ እጅ